አይገርምም? ግን ያላህ ስራ እኔ ሰዎችን አስተምራለሁኝ ወይንም እውቀትን እማራለሁ ብዬ አስቤው አይደለም ወደ መድረሳ የሄድኩት። እንደ ታሪክ የሚነግራችሁ ማለት ነው። የምሄድበት ሳጣ ነበር የሄድኩት። ፊልም ቤት በጣም ነበር ከወንድሜ ከትንሽ ከህፃን እያለን ገና ከ10 ዓመት በታች እያለን ማለት ነው ከፊልም ቤት አንወጣም ነበር እኔና ወንድሜ። የፊልም ቤት የሚያሳየው በነፃ ነበር የሚያሳየን። በነፃ ነው የሚያሳየን። ለፍየሎቹ የፍየል ከቤላ አለ አይደለ? ይሄ ቅጠል እንለቅምለታለን። እኛ ቤት ፊት ለፊት ነው ጫት የሚሸጠው። ያን እንለቅምለታለን፣ በነፃ እንገባለን። የዛኔ ገና ከ6 ዓመታችን ጀምረን ነው ከዛ ነው ያደግነው። የታቸው የደጋ ልጆች ካላችሁ ታውቁታላችሁ። እንድሪስ ሰይድ ቤት መጨረሻው እንደገና በነፃ እያየን የሆነ ጊዜ ላይ ለፍየሎቹ ከቤላ አለቀምኩለት። ልክ 12 ዓመት አካባቢ ላይ ነው። 12 ዓመት አካባቢ ሲደርስ ነው። 6 ዓመት ሙሉ እዛ ነበርኩ። አንድ ቀን ሳለቅምለት ቀራሁኝና ህንድ ፊልም ነው እነ ህርቲክ እነ ሻህሩክ እነ ሰኒ ዲዮል እነ ምናምን እነዚህ ጋር ነበር የምንውለው። መጨረሻ ሳለቅምለት ቀረሁና አንድ ቀን ክፈል አለኝ። ጀላቴ እንደዚህ እየመጠጥኩኝ ያችን የ10 ሳንቲም ዋለች አይደለ? እሷን እየመጠጥኩ ምናምን ገባሁኝ። ቀን ላይ ጠዋት አልለቀምኩለትም። ለቅመን ሁሌ እቤቱ እናመጣለት ነበር ለፍየሎቹ። የዛኔ ሳለቅም ቀርቼ ክፈል አለኝ። እሺ አልኩ፣ ከፈልኩት። አንድ ነገር የሚገባኝ ነገሩ ካለፈ በኋላ ነው። ለምን ክፈል ያለኝ ያልኩኝ ራሴን መጠየቅ ጀመርኩኝ። እስከ ዛሬ ፍየል ለፍየሉ ስለቅምለት ቆይቼ ዛሬ አንድ ቀን እንደዚህ ስለሆነ አልኩት። ፍራንኩ ሳይሆን እንትን ያለኝ እኔ ውለታው ነው በጣም ያናደደኝ ነው አልኩኝ። በቃ ልውጥ አልኩኝ። ምንም ሰላም አልሰጠኝም። ልውጥ አልኩኝ፣ ወጣሁኝ። ማልኩኝ ወደ ፊልም ቤት ዞር አልኩኝና ለራሴ ወሰንኩኝ። ወላሂ ሁለተኛ ፊልም ቤት የሚባል አልገባም አልኩኝ። ከዚያ በፊት የሚገርማቸው አባቴ ቁርአን ቤት ካልገባችሁ ብሎ በጣም አዛ አድርገነዋል። አንቀራም ብለን እኔና ወንድሞች በጣም ለምኖ ገርፎ ምን ብሎ ነው በቃ እምቢ ብለነዋል። ጫማ ሁሉ ይገዛልንና እንድሰጣችሁ ከፈለጋችሁ ቁርአን ቤት የምትሄዱ ከሆነ ነው ይለናል። ተዋ ጫማውን ካልፈለክ እንለዋለን። አንሄድም። የፈለገ ቢሆን ቁርአን ቤት አንወድም ነበር። በቃ ለምኖን ምን ብሎን በቃ እምቢ ብለነዋል። የመጀመሪያ ወንድሜ ትንሽ ይሻል ነበር። አቡከር የሚባለው ወንድም አለኝ። እሱ ቢያንስ እስከ አራህማን ድረስ ቀርቷል። ከእኔ ደግሞ ተለቅ የሚለው ሰይድ የሚባለው በ2 ዓመት ይበልጠኝ። እሱ ደግሞ ወደ ውሃ ድረስ ቀርቷል። እኔና ታናሽ ወንድሜ እምቢያል ነው በቃ አንቀራማ። መጨረሻውን ከዚህ ከፊልም ቤት ዞር አልኩኝ እና ወላሂ ሁለተኛ ፊልም ቤት አልገባም አልኩኝ እና ሄድኩኝ። እቤት ሆነ በቃ የምውለው እቤት ሆነ የምውለው። ወዴት ልሄድ መሄጃ አጣሁ። ፊልም ቤት እንዳልሄድ ደስ የሚለኝ ከልጅነት ጀምሬ ወላሂ ብዬ ከማልኩ ማልኩ ነው በቃ ወላሂ አልገባም አልኩኝ። አልገባም የፈለገ ቢሆን። ከዛ መሄድበት ሳጣ በሩ ላይ ዝም ብዬ ቁጭ ብዬ አንድ ቀን ጓደኞቼ ሲያልፉ ተመለከትኳቸው። ወዴት ነው የምትሄዱት አልኳቸው። ቁርአን ቤት እየሄድን ነው አሉ። እኔ ለመቅራት ፈልጌ አይደለም ይወታቸዋል። ግን እዚህ ብቻዬን ከምቀመጥ ፊልም ቤትም ማልሄድ ከሆነ ለምን ተከትያቸው አልሄድም አልኩኝና በውስጤ በቃ አላህ ይሄን ነገር እንትን አለልኝ። ልከተላችሁ አልኳቸው እና ተከተላሉ። ግን እኮ ቁርአን የለኝም አልኳቸው። ችግር የለውም ና ዝም ብላሉ። ከዛ በኋላ እሺ አልኩኝና ተከተልኳቸው ሄድኩኝ። ሲሄድ ቁርአን ቤት ገባኝ። አሊፍ ክፍል እዚህ ግባ አሉኝ። ጓደኞቼ ናቸው። አሊፍ ባ ታ ሳ ጂም እያለ ይጮኻሉ። እኔ ጮኸት አልወድም። ምንድን ነው የሚጮኸት አልኩኝ። ምንድን ነው የሚጮሁት እነዚህ ልጆች? እኔ ያልቀራም በቃ ብዬ ወጣሁና ሶላትስ ዝም ብዬ ጓደኛ እንደ ሚፍታህ ልጅ የሚባል ልጅ ነበር። ሚፍታህ ጁድና አህመድ ጁድ ይባላሉ። የዛው የደጋ ልጆች ናቸውና ጠየኳቸው። እንደው ዝም ብዬ ሶላት ብቻ በሰግር ጀነት እገባለሁ አልገባም አልኳቸው። እኔ ቁርአን በቃ ስለሚጮሁ እንትን አልልም አልወድም አልኳቸው። ትገባለህ ጀነት ከሰገር ካሉ
እሺ አልኳቸው። በቃ ሶላት እሰግዳለሁ ቁርአን ግን አልቀራም ብዬ ወሰንኩ። ከዛ ሶላት የሚባል አላቋረጥም እሄዳለሁኝ። ገብታችኋል? የዛኔ ገና 5ኛ ክፍል ምናምን አካባቢ 6ኛ ክፍል ገባ 5ኛ ክፍል 6ኛ ክፍል እንደዚህ ነው። ከዛ በኋላ በዚህ ሁኔታ ሳለሁ በጣም ሶላቴን እጠብቃለሁ። ሶላቴን ጠብቄ ነው የምሰግደው። ሌሊት ራሱ ከሆነ ተነስቼ ሄጄ እሰግዳለሁ። ከቤት ሌሊት ጨለማ ስለሆነ ለመውጣት ምን አድርጋለሁ? ውዱ አድርጌ ምናምን እጠብቅና ከአዛን በፊት ልክ አዛን ተብሎ ከላይ ሰዎች ሲያልፉ እነሱን ተከትዬ እሄዳለሁ መስጂድ፣ ብቻዬን ስለምፈራ ማለት ነው። ትንሽ ነው ገና 11 አካባቢ ነው 11 ዓመት ምናምን አካባቢ ነው። ከዛ በሽንቁር እንደዚህ ብዬ በሩን አይና ልክ ሰው ሲያልፍ ምናምን ባትሪ ይዘው ሲያልፉ እነሱን ተከትዬ እሄዳለሁ። በጣም በአብዛኛው አንድ ሰውዬ ሞቷል፣ አላህ ይማረው። ያ ሰውዬ ነበር በዛ የሚያልፉ፣ እኛ ሰፈር ነው፣ ሽማግሌ ነበረ። ከዚያ በኋላ እሱን ተከትዬ እሄዳለሁ። እንዳውም ልጁ ባለፈው እዚህ መጥቶ በቃ ሲያስቀኝ ነበር፣ አባቱ ታሪክ እያነሳ አያቱ ነው ለዚህ ለጓደኛ ማለት ነው። ከዚያ ከላይ ይመጣል ያልፋል፣ ወደ መስጂድ ይሄዳል። እሱን ተከትዬ ሁሌ ይሄድ ነበር። አንድ ቀን ተከትዬው ከኋላ ሲሄድ እንደለመድኩት ባትሪውን ይዞ እንደዚህ ዝም ብሎ ዱላ ይዞ ምናምን ይሄዳል ወደ መስጂድ። በጣም ቀርቤዋለሁ ለካ ሳላስበው ከኋላ ልክ ማን ነው ብሎ ዘወር ሲል የለውም። አምልጥ አልጉኝ ወደ ቤት እና በጣም ቀርቤው ከኋላ ጫማዬ ካካካ ይላል ተቀላሽ። በቃ ዘወር ብሎ ዱላውን እንደዚህ ማን ነው ብሎ እንትን ሲል በቃ ሊመታ ይመስለኝ ወሩጫ ወደ ቤት። ወይ አንዳንዴ ከቤት ወጣና ሰው ሳጣ ማለት ነው። በአቋራጭ መንገድ ነበር፣ ነገር ግን ይሄኛ ሰው ካጣኝ በአስፓልት እሄዳለሁኝ። አስፓልት ድረስ ወርድና አስፓልቱ መሀል ላይ ውሻዎች ያገኛለሁኝ። ውሻ ደግሞ አልወድም። ልጅ እያለሁ በጣም እንትን ብለውኝ የዛኔ በቃ ከዛን ጊዜ በኋላ ውሻ አልወድም ነበር። እነሱን ካየሁ እመለሳለሁ። እዛ መጨረሻ አሁን በቃ በዚህ ሁኔታ እያለሁኝ ሶላት ብቻ ሰግዳለሁኝ፣ ቁርአን ግን አልቀራም ብዬ ወስኜ ምን አደርጋለሁ? የመጨረሻ ላይ አላህ የሆነ ህልም አሳየኝ። አንዳንዴ አላህ የውስጣችሁን እውነት በቃ የሆነ በቃ እንትን እንደምትሉ ካየ በመልካም ነገር ላይ ምናምን ራሱ ይጨምርላቸዋል። ወለዚነ እህተደው ዛደሁም ሁደን ወአታሁም ተቅዋሁም ይላል። እነዚያ ቅኑን ጎዳና የተመሩ ሰዎችን ቅናቻን እጨምርላቸዋለሁ ይላል። እኔ ሶላቱን በቃ ሰግዳለሁ ብዬ ወስኛለሁ። በፍጹም ቢሆን አልተወውም። የጠየቅኩት ልጁ ምን ነበር? ጀነት እገባለሁ ሶላትን ብቻ ከሰገድኩ ብዬ አዎ ብሎኛል። ወላሂ ሶላት እሰግዳለሁ አላቋርጥም ብዬ የፈለገ ቢሆን አላቋርጥም ነበር። ይሄ ስላየ አላህ ሱብሓነሁ ወተዓላ ሌላ መልካም ነገር ይጨምርላቸዋል። ገብታችኋል? በዚህ ሁኔታ ሳለሁኝ ቁርአን መቅራት እየፈለግኩኝ ያ ነገር በቃ ራሴን እንትን ስላለኝ በጣም የሚጮሁት ነገር ምናምን ነገር እንትን ስላለኝ አልቀራም ብዬ ወስኜ ነበር። በህልሜ የሆነ ነገር አየሁ። በቃ አላህ የሆነ ህልም አሳየኝ። ህልሙ ምን ነበር? በጣም የደንቀኝ ህልም ነው። በህልሜ በጣም ሀብታም አይነት ሰው አድርጎ አሳየኝ። በቃ ከዓለም አንደኛ ሀብታም እንደሆንክ ያሳየኛል። ነገር ግን በቃ አልቀራም፣ አልሰግድም፣ መልካም ስራ አልሰራ። በቃ ስለ ምድራዊ ጥቅማ ጥቅም ብቻ ነበር ሀሳቤ። ከስሬ በጣም በርካታ ሰራተኞች እንዳሉ ያሳየኛል። ከዚያ በኋላ ሰዎች እንስገድ ሲሉ እንቅራ ሲሉ ምናምን አልሰማቸውም ነበር። ከዛ መጨረሻውን በዚያ በህልሜ ሁኔታ ሳለሁኝ ሰማይ ስትቀደድ ምናምን እመለከታለሁ። ያቺ ቀዳዳ እየሰፋች ስትመጣ ሰው ሁሉ በቃ ይሯሯጣል ምናምን እንደዚህ። ምንድን ነው ስላቸው ቂያማ እየቆመ ነው ይላሉ። በጣም ደነገጥኩኝ። እየሰፋ መጣ። ያበቃ ታችኋል።
ኢዘ ሰማኡ እንፈጠረት እንዳለው ሰማይ በምትቀደድ ጊዜ ይላል። ያንን ሳይ በጣም ደነገጥኩኝ። በቃ መጨረሻ ቂያማ እየቆመ ነው ምናምን አንዴ ለመስገድ ምናምን እድል ስጠኝ ጌታዬ ብዬ መጮህ ጀመርኩኝ። በቃ ከዛ የሆነ ድምፅ ሰማለሁኝ፣ ዛሬ ብትሰግድ ዋጋ የለህም ጊዜው አልፏል የሚል ድምፅ ሰማለሁ። እሺ ገንዘቤ እንዳለ ለድሃዎች ሰረቅ አስጡት ምናምን እንዳለሁ፣ ዛሬ ምንም ዋጋ የለውም ብትሰጥ ጊዜው አልፏል። የመጨረሻ ተጸጸትኩኝ። በቃ እውነት ነው የመሰለኝ በህልሜ። በቃ አንድ እድል ጌታዬ ብዬ ተንበርክኬ በጣም ማልቀስ ጀመርኩ። በቃ ጊዜው አልፏል የሚል ድምፅ ብቻ ነው የምሰማው። በጣም ነበር የተጸጸትኩት። በጣም አንዴ ወደ መመለስ እድል በቃ ምለበንኩኝ የሚሆን ነገር አይደለም። መጨረሻው እንደገና በዚህ ሁኔታ ሳለሁ በጣም ተጨናንቅ ያለሁ በህልሜ ባንንኩኝ፣ ተነሳሁ። ሌላ አዲስ ህይወት የተሰጠኝ ነው የመሰለኝ። ወላሂ አዲስ ህይወት የተሰጠኝ ነው የመሰለኝ። እያለቀስኩ ተነሳሁ። እንቅልፍ ራሱ አልተኛም። ቶሎ ወደ መስጅድ እስኪሄድና ነግቶ አዲስ ህይወቴን እስክጀምር ድረስ ነው ያልኩት። ወላሂ ዳግም እንደገና ወደ ምድር የተመለስኩኝ ሄጄ ማለት ነው። ያክል ነው የተሰማኝ። ከዛ ወደ መስጅድ ሄድኩኝ። በጣም ትልቅ ረፍት ተሰማኝ። ምድር ላይ እንዳለሁኝ ሳውቅ ማለት ነው። በቃ ለም ተፈጽሞ ሁሉ ነበር ሄጄ ማለት ነው። ያክል ነው የተሰማኝ። ከዛ መጨረሻ ምን አደረግኩኝ? መስጅድ ከሰገድኩ በኋላ ቁርአን መቅራት አለብኝ ብዬ ወሰንኩኝ። ሳልሞት ቶሎ ቁርአን መቅራት አለብኝ አልኩ። ከዛቻው በጣም በቃ ልቤ እየፈራ ሁሉ ነው። በጣም ነው የደነገጥኩት። ጓደኛም አልፈልግም፣ ምንም ሰው አልፈልግም። ቁርአን መቅራት ነው። ቁርአንን ጓደኛ አድርጌ መያዝ አለብኝ ብዬ ወሰንኩኝ። በቃ ቁርአን ቤት ገባሁኝ። አሁንም አሊፍ ባታ ሳጅብ ነው የሚሉት። በቃ እንደምንም ብዬ ታግሼ ተቀመጥኩኝ። ትምህርት ቤት ስንማር የነበረ ልጅ አሁን አንዳንድ እዚህ ሲመጣ ያዋለህ ጀቡቲ ላይ ያለው እሱ ልጅ ቁርአን ቀርቶ ነበረ። የትምህርት ቤት አንድ ክላስ ነን፣ ሰፈር ጓደኛ ነን። እሱ አክትሟል ምናምን እንደዚህ። ከዛ ትምህርት ቤት ብላክቦርድ ላይ ምናምን በረፍት አሳየኝ እስኪ እንደው እንዴት ነው ቁርአን የሚገባኝ አልኩት። ከአሊፍ እስከ ያጽፋ አሳየኝ። አሊፍ ባ ታ ሳ ጅም ብሎ ከአሊፍ እስከ ያድረስ አሳየኝና እችን ያዛቸዋለኝ። እነዚህን መያዝ አለብኝ። ወደ ያስኳቸው በሁለት ቀን በሶስት ቀን ምንም አልፈጀብኝም። ያስኳቸው እቺ ፈትሐ ኪስራ በማ ሱክን ብሎ አሳየኝ። ለምንድን ነው የሚያገለግሉት እነዚህ አልኩት። በአድርገን ከላይ ፈትሐ ከሆነ በት ትሆናለች፣ ከታች ኪስራ ላይ ከሆነች ቢ ትሆናለች፣ በማ ከሆነች ከላይ ደግሞ ቡ ትሆናለች፣ ሱክን ከሆነች ብ ትሆናለች። እስኪ እነዚህን ባንና ታን ሳን አያያዘና አንዷ ላይ ፈትሐ አንዷ ላይ ኪስራ አንዷ ላይ በማ አድርጎ አንብባቸው አለኝ። ዛቻን ያችን አነበብኩኝ። በቃ ይሄ ማለት ነው ቁርአን አለ። አሁን ቁርአኑን ገልጬ ለራሴ መሞከር ጀመርኩ። በዛው ምንም በሳምንት ባልሞላ ጊዜ ማለት ነው በሞከር ስጀምር ምናምን በቃ ቤት ሄጄ ያዝ አድርጌ በፍቅር ነው በቃ ትምህርት መተው አለብኝ ሁሉ ብዬ ወሰንኩኝ። በቃ ቁርአን ማንበብ ቻልኩኝ። ቀጥታ አሁን ወደ ቁርአን ቤት ሄድኩኝ በራሴ። አሊፍ ክፍል ገባሁኝ። ፈተነኝ አስተማሪ በክፍል ወደ አለፋ ነው አለፍኩኝ። በክፍል ዩሱፍ አቅሪ ያገኘኝ። ዩሱፍ የሚቀራ ሰው በጣም ይወዳል ታቻ። ከዚያ እሱ ጋር በአንድ አከተምኩኝ፣ ወደ አንድ አከተምኩኝ። ሌሎቹ ደጋግመው ነው ሂፍዝ የሚጀምሩት። እኔ አልደግመም ቶሎ ማፈዝ አለብኝ አልኩ። ለፍዝ ስቀራ ራሱ በቀን እያየሁ ማለት ነው። ገና የመጀመሪያ ነዘር እያየሁ እየቀራ ወላሂ በቀን 60 ገጽ አፍዝ ነበረ። አንዴ ማንበብ ቻልኩኝ አይደለ? በቃ ቁርአን ትምህርት ቤት ይዤ ሁሉ ሄድ ነበር ከደብተሬ ጋር ታቻ። ቁርአን ይዤ ሄዳለሁኝ። በረፍት 15 ደቂቃ ጓደኞች ወጥተው ሲጨዋቱ እኔ ከትምህርት ቤቱ በታች ባህር ዛፍ አለ እዚያ ቁጭ ብዬ እቀራበት ነበር። ታቻ ያን ያዝ አድርጌ እሄዳለሁ። ከዚያ በኋላ ሊቀበለኝ የተላከው አረብ በቃ ይፈልጋል በሰዎች መካከል። እኔ የሆነ ትልቅ ጀለብያ ያለበሱ ትልቅ ሰው ምናምን መስያዋለሁ መሰለኝ። ትንሽ የሱር ሰብሽ በቃ ሲጠብቅ የለም። መጨረሻውን ጠጋልኩኝ እና ምንድነው የምትፈልገው ስለው ከኢትዮጵያ በክሎ የተላከው ልጅ ምናምን አለ። እኔ ነኝ አልኩት። ሳፈገግ አለና አንቺ ልሻል እና ይዘን ሄድን ምናምን እንደዚህ እዛ መክተባቸው ቢሮቸው አስገቡኝ። እንደው ለመጀመሪያ ጊዜ ነው ያው መጀመሪያ እንደ ሳውዲ እንደ መምጣትህ
የመጀመሪያ ከሆነ ምን ትመኛለህ? ምን ማግኘትና ማየት ትፈልጋለህ አለ። እኔ በሰዓቱ በጣም ወደው ቃሪ ነበር ሳዕድ አልጋሚዲ። ሳዕድ አልጋሚዲን ማግኘት ማየት ነው የምፈልገው አልኩት። በጣም ወደው ቃሪ ከሱ በላይ ሱዳይስ አለ እኮ እኛ ጋር። አይ ከሱዳይስ ይበልጣል ሳዕድ አልጋሚዲን ማንም የሚወዳደር የለም አልኩት። በጣም ይችላል ሳዕድ አልጋሚዲ፣ ለእኔ በጣም አንደኛ ነው በቃ። ከዚያ በኋላ ሱዳይስን ታገኘዋለህ ማለት እንዳለውም ተገናኘ። ከዛ ከጅዳ ወደ መካ ሄድን እና እዛ ከዓለም ሁሉ ዓለምን ወክል የመጡ ልጆች እንዳለ እዚያ ተሰባስበዋል አንድ ቦታ ላይ፣ እዛ መክተብ ላይ፣ ቢሮቸው ላይ፣ ሆቴል ውስጥ ነው። እንደገባሁኝ ለእያንዳንዳችን አለ አይደለ የራሳችን ስንተኛ ፎቅ ላይ እና ስንተኛ ክላስ ላይ እንደምትሆን ምናምን የሚገልጽ የሆነች ወረቀት ነገር ካርድ ነገር ምናምን ይሰጣቸዋል። እዛች አለች። እንደገና ደግሞ ክላሳቸው የምትገቡበት ይህ መክፈቻ አለች አይደለ? ልክ እንደ መንጃ ፈቃድ የምትመስለው እንደዛች ላይ ነው። እኔ ከዚያ በፊት አላውቅም እንደዛ ነገር። ሂድና እዚያ ትንሽ ቦርሳ ይዣለሁ፣ ሂድና እዚያ ሊፍት ጋር ሄድና በዚህ ወጥተህ ክላስ ግባ ምናምን አለ። ሄድኩኝና ሊፍት ላይ ገባሁኝ። ሊፍት ለመጀመሪያ ጊዜ ይዛኔ ገባ። ሰዎቹ ይወርዳሉ ይወጣሉ። ከግማሽ ሰዓት በላይ ሆነኝ። ይህ መቼ ነው የምደርሰው ብዬ እጠብቃለሁ። መቼ ነው የተራ የሚደርሰው? ይወርዳሉ ይወጣሉ። እኔ የሆነ መጨረሻውን አንድ በጣም ብዙ ጊዜ ሲመላለስ ያየኝ ሰው በቃ አወቀና አምጣ አለኝና ወረቀቷን ሲያየት 12ኛው ፎቅ ላይ 8ኛው ክላስ የሚል አለ። ያንና አለኝና እጄን ይዘኝ ወጣና በሩ ጋር ሄደና እዚህ ነው ብሎ አሳየኝ። በሩን ማን ይክፈተው? ምን እንደሆነች ያቺ መንጃ ፈቃድ የምትመስለው መክፈቻ ምን እንደሆነች እኔ አላውቃትም። ከዚያ ፊት በዚያ ከፍቼ አላውቅም። አሁንም እጠብቃለሁኝ መቼ ነው ይሄ በር የሚከፈተው እላለሁ። ለመክፈት እንደዚህ ሲሞክረው አይከፈትም። አሁንም ብዙ ቆየሁኝ እዛ። አሁንም እዛው ስትመላለስ አንዲት ናይጄሪያ ትመስለኛል፣ በጣም ትልቅ ጥቁር ሴት ነች፣ ረጅም ሴት ነች። እዛች ያየችኝ እና ገብቷታል መሰለኝ። መጣችና አምጣ እሱን አለችኝ። ተቀበለችን፣ ከፍት አድርጋ ሰጠችኝ። ገባሁ። ልክ ከገባሁ በኋላ አይኔ ያየው በሩ ተዘጋ። ማን ነው የሚከፍተው? በኋላ ከባድ ሀሳብ። ወይ አልነገረችኝ ወይ አላሳየችኝ እንዴት እንደከፈተች፣ ወይ ቁልፉን ይዛው ሄደች እንደ ከፍታው ምናምን። ሌላ ጥያቄ መጣ። ገባሁ። ስገባ ሙከየፉን እስከ መጨረሻው ከፍተውታል። እዚያ ክላሱን ተጠቅመው የሄዱ ሰዎች የመጀመሪያዎች እዛ ሰዎች ሙቀት ናት ይላሉ እንጂ ብርድ ናት እላለሁ። እዛ በቃ በትልቅ የብርድ ልብስ ተሸፋፍኜ ተኛሁ።